ምድር ላይ ያለው ኦክሲጅን ቢጠፋ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? በዘላለም አይደል፣ ለ5 ሰከንድ ብቻ ምድር ለ5 ሰከንድ ብቻ ኦክሲጅንን ብታጣ ምን ሊፈጠር እንደሚችል እነሆ። እስኪ አንዴ አየር ወስደን ተንፍስ። ምን ያህል እንደሚያረካ ተሰማችሁ? የምንተነፍሰው ኦክሲጅንን ነው። ይህም ከከባቢ አየራችን 21% ያህሉን ይይዛል። 78%ቱ ደግሞ ናይትሮጅን ነው። በከባቢ አየራችን ውስጥ በጣም ብዙ ጋዝ ባይሆንም ግን በጣም አስፈላጊው ነው። ኦክሲጅን ከሌለ እጽዋት፣ እንስሳት፣ ውሃ እና እኛ ሰዎች አሁን በምንገኝበት ቦታ ላይ አንሆንም ነበር። ለ5 ሰከንድ ያለ ኦክሲጅን መቆየት ከባድ ላይመስል ይችላል። ለ5 ሰከንድ ቢቋረጥ እንኳን ሰውነታችን ሳያስተውለው ወደ መደበኛ ስርዓቱ ይመለሳል። ችግሩ ሌላው ነገርስ ነው። በ5 ሰከንድ ውስጥ ምድር ሙሉ በሙሉ የተለየች ትመስላለች። ኦክሲጅን ከሌለ ከሲሚንቶ የተሰሩ ሌሎች ነገሮች ደህናው ነው ማለት ትችላላችሁ። ህንፃዎች ወዲያውኑ ይፈራርሳሉ። ኦክሲጅን ለሲሚንቶ እንደ ልዩ ማያያዣ ሆኖ ያገለግላል። ያለ ኦክሲጅን ሲሚንቶ አቧራ ብቻ ነው። ስለ ህንፃዎች ስናወራ ያልተቀነባበሩ ማንኛውም ብረቶች ወዲያውኑ ይጣበቃሉ። ይህም የሆነበት ምክንያት ብረቶች ላይ ኦክሳይድ ሽፋን ስላለ ነው። ይህም እንዳይጣበቁ የሚከላከል ነው። ያ ሽፋን ከሌለ ብረቶች ወዲያውኑ እርስ በርስ ይጣበቃሉ። በዚያም ወቅት በባህር ዳርቻ ዘና እያላችሁ ከሆነ ከባድ የፀሐይ ቃጠሎ ይገጥማችኋል። ምክንያቱም ከፀሐይ አልትራቫዮሌት ጨረሮች የሚከላከልልን የኦዞን ሽፋን ከኦክሲጅን የተሰራ ነው። ኦክሲጅንን ካስወገድን ምድር በጣም ወደ አደገኛ ወደሆነ ቦታ ትለወጣለች። ከፀሐይ አልትራቫዮሌት ጨረሮች የሚከላከልልን ምንም ነገር አይኖርም። ከፀሐይ ቃጠሎ በተጨማሪም ውስጣዊ ጆሮአችን ይፈነዳል። ኦክሲጅንን ማጣት የአየር ግፊታችንን 21% ማጣት ማለት ነው። ይህ ከፍተኛ የአየር ግፊት ለውጥ ከባህር ወለል ላይ ሆነን 2000 ሜትር ወዲያውን ወደታች እንደመወርወር ማለት ነው። ጆሮአችን ለመላመድ በቂ ጊዜ አይኖራቸው። ግና ይሄ ብቻ አይደለም። ኦክሲጅን ከሌለ እሳት የለም። በተሽከርካሪዎች ውስጥ ያለው የቃጠሎ መብላላት ሂደት ሊከሰት አይችልም። በኤሌክትሪክ የማይሰሩ ማንኛውም መጓጓዣዎች መስራት ያቆማሉ። አውሮፕላኖች ከሰማይ ይወድቃሉ እና በሚሊዮን የሚቆጠሩ መኪኖች በመንገዳቸው ላይ ይቆማሉ። ሰማዩም ሙሉ በሙሉ ጨለማ ይሆናል። የፀሐይ ብርሃን ወደ ምድር ከመድረሱ በፊት በአየር ውስጥ ካሉ ብዙ ፓርቲክሎች ጋር በመጋጨት ነው ብርሃን የሚሰጠው። በከባቢ አየር ውስጥ ኦክሲጅን ከሌለ የሚጋጩ ነገሮች ይቀንሳሉ እና ሰማዩ ጨለማ ይመስላል። በዚህ ብቻ አይበቃም። የምድር ቅርፊትም ሙሉ በሙሉ መፍረስ ይጀምራል። ይህ የሆነበት ምክንያት የምድር ቅርፊት 45% ኦክሲጅን ስላለው ነው። ቅርፊቱ ይፈርሳል እና ምንም ነገር እስከማይቀር ድረስ መፍረሱን ይቀጥላል። ከዛም በምድር ላይ ያለውን ሁሉ ፍጥረት ወደ ላይ ማንሳፈፍ ይጀምራል። 5 ሰከንድ ትንሽ ሊመስል ይችላል። ያለ ኦክሲጅን ግን የማይታሰብ ነው። እንደ ዕድል ሆኖ ከባቢያችን ላይ ያለው አየር 21% ኦክሲጅን እንደፈለግን መተንፈስ እንችላለን። እናም ይህ ፈጽሞ አይፈጠርም። ከተፈጠረ ግን የሚሆነው ይህ ነው።